አጃይባን ባካችሁ ወደ መድረኩ በደንብ ሞራል ሰጣችሁ ጥሯት እስኪ ዋው አጃይባ ሰላም ነሽ ደህና እንደምን ነሽ ደህና ነኝ አንተ ደህና አንዳንዴ እጅ ስለሌለሽ እኔ ለምርኩ ሰላምታ እጅ ካለው ሰው ጋር ነውና አንቺን ሳገኝሽ እንዴት ነው ሰላምታ ማቅረብ ያለብኝ በእግር ሰላም ማለት ትችላለህ አሃ እንደዚህ አጃይባ ስትወለጂ ነው እጅ የሌለሽ ስወለድም እጅ የለኝም እጅ የለሽም ከዛ ጊዜ ጀምሮ እንግዲህ እጅ የሚሰራውን ስራ እግር እንዲሰራ ጥራት አረክሽ መሰለኝ አው ጥራት አረጋለሁ እጅ እንደሚሰራው በእግሬም እሰራለሁ እጅ ቢኖረኝ ደግሞ ከእግሬ የተሻለ እሰራለሁ ግን እጅ ባይኖረኝም በእግሬም እሰራለሁ በጣም የሚገርም ነው እጅሽን እንደ እግር ትጠቀምበታለሽ ማለት ነው ስንተኛ ክፍል ነሽ አሁን እኔ አሁን ማራ አምስተኛ ክፍል ነው የማረበት ትምህርት ቤት መቅደላ የመጀመሪያ ደረጃ ትምህርት ቤት አይገርምም በእጇ ያው እጅ የለም ስለዚህ በእግሯ ነው የምትማረው እንደዛም ሆኖ ደግሞ ሁሌ ከ1 እስከ 3 ነው የምትወጣውና ይሄ እስኪ ፕሮዲዩሰሮቼ ወንበር አምጡላትና የምትለውን ነገር ማየት እንችላለን እስኪ ጧት ስትነሺ ፊትሽን ትታጠቢያለሽ ፊት ለመታጠብ ደግሞ እጅ ግድ ያስፈልጋል አይደል ያስፈልጋል ግን እኔ በእግሬ እችላለሁ በግሽ ነው ፊትሽን የምታጠቢው አይከብድም ስለለመኩት አይከብድም እስኪ ጧት ተነስታ የመጀመሪያ ስራዋ ፊት መታጠብ ነውና እሱን እንመልከት መጀመሪያ እግሬ ነው የምታጠበው አሁን ተለቀለቀ ማለት ነው ለመሳም እኔ ከብዶኛል ለመሳም አይደለም ለማጠብ የመጀመሪያ ስራሽ ፊት እጅሽን በእግርሽ መታጠብ አሁን ታጠብሽ ማለት ነው እኔ ስሰማ አልጋ ታነጥፊያለሽ በእግርሽ አንጥፋለሁ ሌላም ስራ እሰራለሁ አልጋ ታነጥፊያለሽ ከዛ በኋላ ምግብ በላለሁ ቤት ጠርጋለሁ ሽንኩርት ከትፋለሁ ስለዚህ አሁን የመጀመሪያ ስራሽ ነው እሺ ከዛ በኋላ ምናልባት አሁን ሰዎች በሌሉበት አጋጣሚ አንቺ ሽንኩርት ከትፊያለሽ በእግርሽ በዚሁ እግር እንደገና ማለት ነው እስኪ ደግሞ አሁን የምትለው ነገር እንመልከት ራስሽ ሁሉ ነገር ማዘጋጀት ትችላለሽ ጊዜ ለመቆጠብ እኔ ተወሰኑ ነገሮች ላግዝሽ ምናልባት ስለታጠብሽ ሽንኩርትና ከልጅነትሽ ነው ከስንት ዓመት ጀምሮ ነው ወደ ስራ የገባሽው? ከልጅነቴ ነው። እዚህ አዲስ አበባ ከመጣሁ ጀምሮ መስራት ጀመርኩ። የት ነው የተወለድሽው?
ክፍለ ሀገር ስልጤ ሀገር ነው ተወለድኩት። ስልጤ ውስጥ ነው የተወለድሽው? አጃይባ ለምን አሉሽ? አጃይባ የተባልኩበት ምክንያት ከቤተሰብ ልጆች ጋር እለያለሁ እና እጅ ባለመኖር ይገርማል። ስለሌለሽ አጃይ ይገርማል። ያው ሽንኩርቱ ተከተፈ። አሁን ለምሳሌ ግድ የለም የመክተፉን ነገር እያየሁት ነውና ወጥስ አሁን ለምሳሌ ማማሰል የሚያስፈልገው ነገር ይኖራል አይደል? ወጥ ሲሰራ አዎ ማማሰል በምን ይማሰላል? በእግሬ አማስላለሁ። በእግርሽ አይከብድም? ከነገሩ ይሄ ካልከበደሽ እሱ ሊከብድሽ አይችልም ማለት ነው። እስኪ አሁን ምናልባት አጭር እንዲሆን ምግብ ስትበይ ማየት ፈልጋለሁና እሺ ይሄ ተዘጋጀ ብለን እናስብ። ይሄንን አልከፍተውም። አልከፍተው? አዎ ራስ ይከፍታል። ይሄ ሹካ ነው። እንደዚህ ያስቱ መገቢያለሽ። አንዳንዴ ለሰው ልታጎሽ ትችያለሽ። አጉርሰሽ ታውቂያለሽ? አጉርሰሽ ታውቂያለሽ? እስኪ አጉሽ። በዛሬ አላነሰም። በቃ ችግር የለውም። ይሄ ከልጅነቱ ጀምሮ የነበረ ነገር ትምህርት ቤት ውስጥ ለምሳሌ እኛ በእጃችን ነው የምንጽፈው። አንቺ እንዴት ነው የምትጽፈው? ትምህርት ቤት በፊት አይመችኝም ነበረ። አሁን ነው የከኛ ጠገብ የግል የፈረንጆች ትምህርት ቤት አለ። ለራሴ የሚሆነኝ እንትን ሰርቶልኝ እማራለሁ ማለት ነው። ወንበር ሰርቶልኝ እጽፋለሁ። ማየት ይቻላል? ይቻላል። እስኪ ይሄ ቦርሳ ነው ብለን እናስብ። የትምህርት ቤት ቦርሳሽ ነው። ትክክለኛ አንቺ ደብተር ነው? አዎ የራሴ ደብተር ነው። እሺ እኛ በፊት ጽፌ ጨረስኩበት ነው። አሁን የቀየርኩት። አሁን በስመ እንደዚህ የተጻፈው በትክክል አንቺ ጽሁፍ ነው? አዎ ይሄ የራሴ ጽሁፍ ነው። ዘንድሮ ነው ግን ከሁለተኛ ሴሚስተር ጀምሮ ጨርሼ ቀየሬ ነው። ጨርሻለሁ። እስኪ የሆነሽ ነገር ጻፊና ማየት ከቻልን ባዶ ቦታም የለውም በጣም ከመጻፍሽ የተነሳ ይሄው አንቺ ነው። ስም አጃይባ ያሲን። ስም አጃይባ ያሲን ይታያችኋል። ይሄ እንግዲህ እሷ የጻፈችው ነው። በትክክል የሚታይ ይመስለኛል አይደል? ደብተሯ ነው ይሄ። እያየሁት ነበርና በጣም ይገርማል። ምንም መስመር አታዛንፊምና የታረመ ደግሞ በጀርባ በኩል አለው። የታረመ ማለት ትልልቅ ራይቶች ይታያችኋል። ዋው ጎበዝ ተማሪ ነሽ። ስለዚህ አሁን ምንድን ነው ለምሳሌ ትከትፊያለሽ፣ አልጋ ታነጥፊያለሽ፣ ቤት ትጠርጊያለሽ፣ እንደማየው ትጽፊያለሽ። እጅ ለምን አልኖረኝም ብለሽ ያሰብሽበት አጋጣሚ አለ? የለም። በቃ እግርሽ እጅሽ ሆኗል እና እጅ እንደሌለሽ ምንም አታስብም? አላስብም። ወደፊት ምን ለመሆን ታስቢያለሽ? ወደፊት ፓይለት ተማሪ ፓይለት እንደውም አንድ ሁለት እጅ የሌላት ሴት መታ ነበረ በአንድ ወቅት። መታ ነበረ ግን እኔ አላገኘኋትም። የቤታችን ቲቪ ቢኖር ነው ገና ከመምጣቷ ሙላ ላያትችል ነበር። ግን ከመጣች መታ ከሄደች በኋላ ነው መጽሔቷንም ያየሁት። ያየሽው?
ስለዚህ ብታገኛት ኖሮ ምን ትያት ነበር? ማለት ባገኛት በጣም እኔ እንደሷ ሆኜ እንደሷ የሰራችውን እንደሰራሁ ነው በቀደስ እሷ መኪና ትነዳለች አውሮፕላን ታበራለች እኔ ግን መኪናም እንዳልነዳ አውሮፕላን እንዳላበር አቅም ስለሌለኝ ነው እንጂ አቅም ቢሆን ወደፊት አቅም እየጨመረ ሲሄድ ምክንያቱም አሁን አንዳንደኛ ሁለተኛ እየወጣች ስለሆነ ትልቅ ደረጃ ላይ ማድረሽበት ምክንያት አይታየኝም ፓይለት ለመሆን ደግሞ ትምህርቱም ወሳኝ ነውና ትምህርቱ ላይ ጎበዝ ነሽ ኳስም ትጫወታለች ሲባል ሰማው እውነት ነው ኳስ ትጫወታለች እሱ ደግሞ ያው አንዳንዴ ምናልባት ሰው ሲገፋሽ እጅ ያስፈልጋልና ጉዳት ደርሶብሽ አያውቅም ግን አሁን ዝም ብዬ ምናልባት እጅ በእጅ ላይሆን የሚችል ነገር ምክንያቱም እጅሽ እግርሽ ሆኗል በእጅ ላይሆን የሚችል ፈተና የሆነብሽ ነገር ያጋጥመኛል ብለሽ ታስቢያለሽ? አዎ ያጋጥመኛል ነገር አሁን ሴቶች ላይ ሲያድጉ የወር አበባ ምናምን ይደርሳል እና እንደነሱ እኔ ሳድግ የሚረዳኝ ሰው ከሌለ እሱን ልቋቋም አልችልም ስለዚህ የወር አበባ ሲኖር ራስሽን በራስሽ ማድረግ የሚገባሽ ነገር አልችልም እሱ የግድ እጅ የሚያስፈልገው ነገር ነው ከሷ ጉዳይ ውጪ ግን ይላሉ ነገር አይተናል እግርሽ እጅሽ ነው ከማን ጋር ነው የምትኖሪው? እኔ የምኖረው ከእህቴ ጋር ነው በፊት አባቴ ጋር ነበር የምኖረው አባቴም አሁን ክፍለ ሀገር ሄዶ እናቱን ታሟል እና እዚህ ሲመጣ ስራ ትንሽ ዘበኝነት ምንም የቀን ስራም እየሰራ እንትን ነበር ግን እናቱ በጣም ስለታመሙ ክፍለ ሀገር ሄዶ ነው የሚኖረው ስለዚህ አሁን ከእህትሽ ጋር ነው እዚህ የምትኖሪው ማለት ነው እህቴም የሰው ቤት ብርጭቆ እያጠበች ነው ቦራ 500 እየተከፈላት የቤት ኪራይም ለመክፈል አይበቃትም ብሩ የቤት ኪራይ የሚከፈለው 550 ብር ነው አሁን ይሄንን አሁን ለምሳሌ ልብስሽን ሰው በሌለበት አውልቂ ብትባይ ይሄን ማውለቅ ትችያለሽ? ማውለቅ እችላለሁ ትችያለሽ? አሁን ስታውቂ ማየት ትችላለሽ? ወይም እንደዚህ ማውለቅ እችላለሁ እስኪ አውልቂ ስለዚህ በህይወትሽ ውስጥ ብዙ ፈተናዎች ሊኖሩ ይችላሉ ቀደም እንዳልሽው ጠንክረሽ መማር ነው ብዙ ጊዜ ስለሌለን ነገር እንጂ ስላለን ነገር አናስብም እና እኔ አሁን ስላለኝ ነገር አክብሮት እንዲኖረኝ ያርገሻልና ለማመስገን ፈልጋለሁ አመሰግንሻለሁ እሺ በተረፈ ድንገት ነው ዛሬ ነው የመጣሽው አንዳንድ ነገሮችን እስኪ ብዬ አንዳንድ አካላትን ለማናገር ሞክሬ ነበር በጣም አስቸጋሪ ቤት ውስጥ እንዳላችሁ ሰምቻለሁና የቤት ኪራይም እየጨመሩባችሁ እንዳስቸገሩ ሰምቻለሁ ለማንኛውም ኪንግ ሲልቨር እና ቢጂአይ ኢትዮጵያ በመተባበር ካሁን በኋላ የ5 አመት የቤት ኪራይ ይከፈልላችኋል እሺ በህይወቴ ደስ አለኝ ቀን ዛሬ ሌላው ደግሞ ቤት ቴሌቪዥን የለኝም እሷ እንኳን ስትመጣ ላየኋትም አልሻለና ቢጂአይ ኢትዮጵያ ደግሞ በጣም የሚገርም ትልቅ ይሄን የሚያክል ፍላት ስክሪን ቴሌቪዥን ነው የሚያበረክትልሽ እንኳን ደስ ያለሽ ስሜታዊዎች እኔ ለቅሷል አሁን በኋላ እርግጠኛ ነኝ ሌሎችም ደግሞ የሚያዩ በአርማዶ ሆነው ፕሮግራም የሚያዩ የተለያዩ ተመልካቾች አሉኝና እንደዚህ እንዳንቺ ሆነው የሚወለዱ ልጆች ይኖራሉና ለነሱ የሚደረገውን እንክብካቤ እንዲያደርጉልሽ በዝግጅት ክፍሉ በኩል ብዙ ሰዎች ላንቺ ጥረት ያደርጋሉ ብዬ አስባለሁ እባካችሁ እኛ የቻልነውን ያህል አድርገናል እናንተ ደግሞ እርዷት ይሄ ደግሞ ለተመልካቾች የሚቀርብ ጥያቄ በዚህ አጋጣሚ ወይዘሮ ዘነበችንም አመሰግናለሁ በሌሊም በራበኝ ጊዜ እሷ ጋር ነበር የጀመረው እና በጣም አመሰግናለሁ እነሱ ያሉሽ ነበር ካሁን በኋላ አይርብሽም እኔ ማለት ያንቺ ወንድም ነኝ ካሁን በኋላ እሺ ለማንኛውም ሰዓት ደዊ እኔ ደግሞ ጉርሻውን ቀደም ስለወደድኩት እርግጠኛ ነኝ ምግቦች እየሰራሽ እንደዚህ መታበይኝ ይመስለኛል እሺ ከልብ አመሰግናለሁ አጃኢባን ሸኝም ልጅ ባካችሁ